ይስጥልን። እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? ምን እንታዘዝ? እኔ ከማላውቀው ሰው ፍቅር ያዘኝ። ከማላውቀው? ከማላውቀው ምን ማለት ነው? አብራሪ ውስጥ ማለት አየዋለሁ። እንደ ቲክቶከር ነው። ቲክቶከር ነው። ይህ ቲክቶክ እኮ ወረርሽኝ እኮ አልቻለም። እሺ። እና ሁል ጊዜ አየዋለሁ። እሱ ላይቭ ይገባል። እሱ ላይ በሚገባበት ሰዓት እኔ ስራ ላይ ሆኜ እሱን ሳላየው ከቀረው ሲያወራ ሳላየው ከቀረው ይከፋኛል። እሺ። እና ምን ይሻላል ልንገረው ብዬ አጋጣሚውን ሳገኝ ሳልነግረው እቀራለሁ። ያኔ እፈራለሁ። ምኑን የወደድሽው የኔና እንደው ምን ማለት ነው? አሁን ማታውቂውን ሰው ሳላየው ከቀረው ይከፋኛል፣ ቅር ይለኛል። አሁን ይህ ፍቅር ነው ማለት እኮ አንዳንዴ ተከታታይ ድራማ እንኳን መከታተል ለምደሽ ያ ድራማ ሳይተላለፍ ከቀረ እኮ ይከፋሻል፣ ቅር ይልሻል። እሱ ፍቅር ነው ማለት አለ። ገብቶሻል? አይ አንዳንድ ለሚለያያል። አታውቂውም ማለት ሁሌ አየዋለሁ፣ ሁል ጊዜ አየዋለሁ። ላይቭ ይገባል። እሺ። እኔ ፈረደብኝ እንኳን የሆነ ሰው መጥቶ ስለ ቲክቶክ ላይ ስላለ ሰው ካወራ አንተን ሊሆን ይችላል። አንተን ሊሆን የሚችልበት ፕሮባቢሊቲ ሰፊ ነው። ጓዶች ምድር ላይ እኔ ብቻ ነኝ እንደ ያለሁት የቲክቶክ መንደር ውስጥ ያለው አሌክስ ብቻ ነው ተብሏል። ጎበዝ እየተሳሰበን እንጂ የሆነ ነገር ሲመጣ ቀጥታ ሪሌት ማድረግ ከኔ ጋር። እሺ አሁን ምንድን ነው የምትፈልጊው? ማለት ምን ትመክረኛለህ? ብነግረውም አይረዳኝም ብዬ አሰብኩ። መንገር አይጠበቅብሽም። ፍሬን ያዥ፣ ኒውት አርጊ። ሰው ሀገር የመጣሽው ለስራ ነው። ቲክቶከር ምናምን ኮከር ምናምን የሚባል ነገር የለም። ራሽን ኮንትሮል አርጊ። እዚህ የሶሻል ሚዲያ ፕላትፎርም ላይ ስትመጪ ትምህርት ለመማር ስራ ለመስራት ቢዝነስ ለመስራት ከሰዎች ጋር ለመተዋወቅ ነው እንጂ መሆን ያለበት ማታውቂው ሰው ቲክቶክ ላይ ገብቼ ያየሁት ከዛ ሲጠፋ ይደብረኛል፣ ቅር ይለኛል። ፍቅር ሊሆን አይችልም። ኦልሞስት ሰው እኮ የሆነ ነገር ለምንድን የሆነ ነገር ሲቀርብን እንትን ሊል ይችላል። ግን ሆነ እንኳን ብንል ከዚህ በኋላ ራስሽን መግዛት መጀመር አለብሽ። ራስሽን ተቆጣጠር። ይህ አካሄድ ጥሩ አለ። አታውቂውም ያንን ሰው አለማወቅ ብቻ ሳይሆን ያ ይጎዳሻል። አንቺን ብታወቂውም እንኳን ሶሻል ሚዲያ ላይ ነው ያለው። ያ ሰው ምን ያስብ፣ የት ይኖር፣ ምን አይነት ህይወት ይኖረው የምታውቂው ታሪክ ነው። ስለዚህ ፍሬኗን ያዛርገሽ ራስሽን ተቆጣጥረሽ ወደ ስራ በተሻለ መጠን እሱ ላይቭ በሚገባበት ሰዓት አንቺ ላይቭን እሱ የምታይበት ነገር እየቀነሽ ገብቶሻል። ፍሬኗን ያዝ ቀስቀስ እያረግሽው መምጣት ተግባባል። ይህንን ምክርማ እኮ ሁሌም ካንተ ሰማዋለሁ። ግን እኔ አንተ እንዳልከው የሆነ ተከታታይ ፊልም ራሱ ጀምራል እንደዛ እንደሚሰማን ነው። ይሄ ፍቅር አይደለም ላልከው ልጁን በማወራ ሰዓት የሚሰማኝ ስሜት አለ። ያኔ ልቤ ይመታል። ታወሪዋለሽ? አንዳንዴ አወራዋለሁ። እግዚአብሔር ይመስገን። አሁን ከኔ ራስ ላይ እንኳን አወራዋለሁ አልሽ። አሁን አወራዋለሁ እስቲ ኦኬ፣ የምታወራው ከሆነማ ይላሉ። ስለዚህ ያኔ እሷ አያውቅም እኮ እሷ አያውቅም። አሁን አንቺ በቃ አያስፈልግም ነው አይደል? ተግባብተናል። በቃ አያስፈልግም፣ ራስሽን አያስፈልግም። እንደዛ ለማለት እንደዛ ማለት ለአንተ ነው ቀላል፣ ለእኔ ከባድ ነው እንዴ። ታዲያ አሁን አንቺ የማታውቂውን ሰው አይተሽ ለምን ተዋወቂው ምናምን ብለህ ተስፋ ብትሰጠኝ ምን አለበት?
እንደዚህ ስትለኝም አይከፋኝ። እሱ ልሽ የመጣሽው? አዎ እንደዛ እንድትለኝ ነበር። እኔ አልልም፣ ተዋወቂውም አልልም። ምክንያቱም ተዋወቂው ብዬሽ ሄደሽ ተዋውቀሽው ቆዳሽን ቢገፍልሽ አንተ ተዋወቂው ብላኝ ይኸው ጉድ ተሰራ። እንደዛ የሚያደርግ አይመስልም። አይ ተብስም እንኳን እንዲህ አያደርግም። ትክክል፣ ሁሌ ትክክል ነው የሚሆነው። ፍጹም ነው የምትየው አንድ ፈጣሪ ብቻ የሰው ልጅን እናትና እና አሁን አንተ ታዩ ነው የምትለኝ? ራስሽን ፍሬንሽን ተቆጣጣሪ ነው የኔ ሀሳብ። ኧረ ተው። አዎ በሂደት ቀስ እያልሽ እየቀነሽ ነ። እሺ እንደዛ ማለት አሁን ልትረዳኝ አችልም። ያኔ በሌላ ማለት እንዲሳካ አርዳኝ። እንደዛማ አትበለኝ ማለት አልችልም። እኔ እንደውም ፍሬን ይዛችሁ አርፋችሁ ስራችሁን ስሩ የሚል መርፌ ነው እንጂ ማወጋው ጭራሽ ተባባሪ ጭራሽ ስራዬን እየሰራው ነው። ግን ደግሞ ከሱ ጋር ሲሆን የበለጠ እሰራለሁ ብዬ አስባለሁ። እድሜሽ ምን ያህል ነው? አሁን እድሜን ብነግርህ ልጅ ነሽ፣ ገና ነሽ። ምክርን እኮ ሰብሽ ለው ልትለኝ እድሜሽ ምን ያህል? 21 ያኔ አሁን ወደ 22 እየተጠጋዋል። ለዛ ተረዳሁሽ። እንደዛ እንዳትለኝ ብያለሁ እኮ መጀመሪያ። የእድሜ ጉዳይ ነው። ያው በዚህ ነው ልታስቢ ማለት ነው። አሌክስ ተው፣ አሁን ሌላ ነገር በለኝና ልውረድ። ያኔ ተስፋ የሚሰጥ ነገር እንትን የለም። እኔ እንድትጎጂ ስለማልፈልግ ነው። ገብቶሻል? ማንም ሰው መጎዳት የለበትም። ሶሻል ሚዲያ እንደ ነገ ባያችሁ ሰው ባየው ሁሉ ሰው መመሰጥ የለበትም። ገባሽ? ባየሁት ሁሉ አይደለም፣ በአንድ ሰው ብቻ ነው። ኖ አንቺ ሌላውም ሰው እንዲህ ይላል። አሁን ነገ መጥቶ የሆነ ዩቲዩበር ምናምን ተመቸኝ አነጋገሩ ምናምን የሚባል ነገር ይመጣል። እኔ የምነግርሽ ነገር አሁን 22 ዓመትሽ ነው። ግድ የለም ልብሽ የሚነግርሽ ነገር ይኖራል። ጭንቅላትሽን ተጠቀሚበት። ይሄን አይምሮ ከልብሽ ጋር አስተሳሰብ የሆነ ቆይ በይ ያዝ ፍሬና ልክ አይደለም፣ ቆይ እስኪ በዚህ መንገድ መሄድ ትክክል አይደለም ብለሽ እንደዛ አርጊው። እሺ ይህን ልልሽ የምችለው እሺ። ምን አለበት አሁን በተረዳኝ። እሺ ካልክ ይሁን። ግን ማን ያስወጣት? ራሷ ነች። እሺ አንተን ነው እኔ ማለት ነው። የሆነ ሰው መጥቶ ቲክቶክ ላይ ስላለ ሰው ካወራ የሆነ የተመቸኝ ልጅ አለ ምናምን ቲክቶክ ላይ ነው ያየሁት ምናምን ነገር ምናምን ካለች አንዲት ሴት አንተን ነው እንዴ ጎበዝ። እኔ ቲክቶክ ላይ ከምቆየው ራሱ ሰዓታት በጣም የሚቆጠሩ ሰዓታት ነው። እንደው አክቲቭ እንኳን እንዴስ ብዙ ሰው እኮ አለ ቲክቶክ መንደር ላይ። እንዴ ሌላ ሰው አይመጣላችሁም? እንደ አይምሯችሁ ውስጥ ሌላ ሰው አስቡ። ሌላ ሰው ብዙ ፌመስ ቲክቶከር ያለበት መንደር ላይ ነው እኮ ያለ ነው ጎበዝ። ብዙ ፎሎወር ያለው እንደውም ገና ሊንጠላቢስ ነኝ። ሄሎ